ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም ነው? ያው በፊታችን እንግዲህ ፔሳህ እየተቃረበ ስለሆነ ስለ ፔሳህም አንዳንድ ነገርን ማለት ስላለብኝ የተሰማኝ ማለት ነው። ያው ሸር ለማድረግ ነው። እንደገና ደግሞ ያው መልካም አውደ ዓመት ለማለት መልካም ፔሳህ ለማለት እና ይህ በዓል ምንድነው ማወቅ ስላለብን መረዳት ስላለብን እኛንስ እንዴት ነው የምንቀበለው? እንዴት ነው የምናየው? ያንዳንዳችንም እንድንፈትሸው በእግዚአብሔር ቃል ሁሉ ነገር በእግዚአብሔር ቃል ስለሚፈተሽ እና ይሄ ስለ ባላቶቹ አንዳንድ ነገር ለማለት ነው። ያው እግዚአብሔር በዕብራይስጡ በጣም ትልቅ ትርጉም ስለሚሰጠው ሞዕደ እስራኤል ይባላል። ሞዕድ ማለት ምንድነው የሚለውን እናያለን። የተጻፈው በዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ እስከ 35 ነው ያሉት። እንግዲህ ባላቶች ሞዕድ የሚባሉት ባላቶች ስድስት ናቸው። የኔ ይላቸዋል። ሞዕደይ የምታከብሯቸው የምታውጇቸው የኔ ባላቶች ይላቸዋል። እግዚአብሔር የእስራኤል ገዥ ነው። ካህናቶች አሉ እሱ በታች እና ከካህናቶቹ ጋር እየተገናኘ ህዝቡን የሚያገኝበት ከሱ ጋር የሚሆንበት ይቅርታ ከህዝቡ ጋር የሚገናኝበት ስርዓት አበጀ። ሞዕድ በሚለው ውስጥ ምን አለ? ጊዜ አለ፣ ቦታ አለ፣ ሰዓት አለ። ቦታው ኢየሩሳሌም ቤተ መቅደሱ ነው። በአመት 3 ጊዜ በዓል ያለ ረገድ ይባላል ወጥተው ከእግዚአብሔር ጋር የሚገናኙበት ስርዓት አበጀ ጌታ። 12 ነገደ እስራኤል በተለያየ ቦታ ሆኖ በዛችን ቀን በውጭ እንኳን የሚኖሩ በአውሮፓ የሚኖሩ በተለያየ ሀገር በአረብ ሀገር የሚኖሩ አይሁዳውያን የተባለ ነገር ሁሉ የሚጽባ ስለሆነ በእግራቸው ወደ ኢየሩሳሌም በቤተ መቅደሱ መጥተው ይገናኛሉ። አንዱ ዋናው ሚጽባው ደስታ ነው። ተነፋፍቀው የሆነው የነበሩ በተለያየ ቦታ የሚኖሩ በእስራኤል ሀገር ሆነው በርስታቸውን ይዘው በተለያየ አካባቢ የሚኖሩ ሰዎች በአመት 3 ጊዜ ይገናኛሉ። ምርታቸውን ይለዋወጣሉ፣ ናፍቆታቸውን ይተቃቀፋሉ፣ ይሳሳማሉ። ይሄ አንዱ ስርዓት ነው። በዛ መካከል ግን ጌታ አለ። በደስታ መካከል ጌታ አለ። ይህን ስርዓት አበጀ እና ግን ሞዕዱ ጌታ የሚገኝበት በመካከላቸው የሚሆንበት ይህን በዓል ብሎ ነው ያበጀው። 6 ናቸው። አንዱ ሻባት ነው። አንደኛው ፔሳህ ነው። እዛ ቀጥሎ ደግሞ ሸቮት አለ። ከዛ ቀጥሎ ደግሞ ሃጋ ሾፋር አለ። ከዛ ቀጥሎ ደግሞ ኪፑር አለ፣ ማስተስሪያ የሚባለው ቀን። ከዛ ደግሞ ስኮት የዳስ በዓል አለ። እነዚህ ደግሞ በቃ የእግዚአብሔርን ታሪኩን ትርክቱን የሚያወሩበት የእግዚአብሔርን ድንቅ ያደረገበትን የሚያወሩበት ስርዓት ናቸው። ከነዚህ ከሶስቱ ግን ፔሳህና ሸቮት ስኮት አለ ያለ ረገድ ነው። በእግር ሚጽባ አድርገው በእግር ከተለያየ አካባቢ ገምቱ፣ ከሃይፋ፣ ከህደራ፣ ከአሽቀሎን፣ ከተላቢ ከምን በተለያየ ወደ ኢየሩሳሌም በእግራቸው ይጓዛሉ። ያ ሁሉ በእልልታ በደስታ ጌታን እያሰቡ ያደረገላቸውን ነገር እያሰቡ በእግራቸው እየተጓዙ ስንት ቀን እንደሚጨርስባቸው እንኳን መገመት ያው አያቅትም። በእግር ነው፣ በአህያም በፈረስም በምንም አይደለም። ይህን የሚያደርጉበት ከእግዚአብሔር ጋር የሚገናኙበት ይህ በዓል ብሎ እግዚአብሔር የኔ በዓል አለው። የኔ በዓል ያላቸው ይሄ አንዱ አለ ያለ ረገል የሆነው ይሄ ፔሳህ ነው እና ይሄ በዓል ስቲል ለዘላለም በቶኬፍ ነው የእግዚአብሔር ቃል ስለሆነ አንዳንዶቹ አይገባቸውም። በቃ ምክንያቱም ቶራነን ሆኖ አዲስ ኪዳን ነው፣ በአዲስ ዘመን ያለው በአዲስ እንትን ነው የሚለው እና በእርግጥ ይሄ ጌታ የምናገኝባቸው ቀኖችና ሰዓቶች፣ ጊዜዎች፣ ቦታዎች የሚገልጽ ነው። አሁን ይህን ባሉን በማክበር ህይወት ይገኛል? ይህ ሌላ ጥያቄ ነው። ህይወት ያለ በኢየሱስ ነው። እነዚህ ባላቶች ደግሞ ጌታን የምናገኝባቸው ቀንና ሰዓት ቦታ ጊዜ
የያዘ ነው ሞኤድ የሚለው ነገር ማለት ነው። ይሄ ሞኤድ የሚለው ቃል ይሄ ነው። ሞኤዳይ ቀጠሮዬ፣ ጊዜ የሰጠኋችሁ እናንተ ማገኝበት ብሎ ጌታ ያበጀው ስርዓት ከእስራኤል ልጆች ጋር የሚገናኝበት ስርዓት አበጀ ማለት ነው። እና አሁን ግን ምንድነው የሆነው? ተጠቅልሎ ጌታን የምናገኝበት በኢየሱስ ብቻ ነው። የሐዋርያት ሥራ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና ያለኔ በቀር ጌታ ማግኘት አይቻልም። ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ እኔ በሩ ነኝ፣ እኔ ያለኔ በቀር ወደ ጌታ መግባት እንደማይቻል የሚለው ቃል ነው። ጌታ ነው። አሁን ሕይወት ያለው በጌታ ነው። እና ይህ ማለት ግን ይህም ባል ዝም ብለን እንዘለዋለን ወይ? ሮሜ ምዕራፍ 3 ቁጥር 31 እና 31 መጨረሻዎቹን ቁጥሮች ማንበብ ይቻላል። እንዲያውም እናጸነዋለን ነው የሚለው። እናጸነዋለን። እኛ ከሕግ በታች አይደለም፣ ከሕግ በላይ ነን። ግን ከሕግ በላይ ሆነን ግን እናጸነዋለን፣ እናረጋግጠዋለን፣ ቶኬፍ እንሰጠዋለን። ምክንያቱም የእግዚአብሔር ባል ነው። አንዳንድ ጊዜ እሰማለሁ አሁን በአዲስ ኪዳን ነው እግዚአብሔር ያለው፣ በአዲስ ኪዳን ነው እስራኤሎችን ትቷቸዋል ምናምን የሚሉ የኪዳን ልጆች እኮ ናቸው። እግዚአብሔር ደስ ሲለው ኪዳን የሚያደርግበት፣ ደስ ሳይለው ደግሞ የሚሽርበት ነገር የለም። ኪዳን ሁሉ ዘላለማዊ ነው እና ሕይወት ግን በኢየሱስ ብቻ ነው። መለየት አለብን። ኪዳኑን ግን አንተም ብታፈርስ ጌታ አያፈርሰው። እናም እንደ ምሳሌ አድርገን ብንወስድ የእስራኤል ልጆች ለ430 ዓመት በግብፅ በባርነት ሲሆኑ ይህ ባልም እሱን ስለሚገልጽ ጠቅላላ እግዚአብሔር የሚባል በአይምሯቸውም በልባቸው ምንም የለም። ምሬትና ጭሆታቸው እግዚአብሔር ሰማ። ለምን? የአባቶቻቸውን ኪዳን አሰበ። የአባቶቻቸውን ኪዳን አሰበ እና ሄደ፣ ደረሰ፣ ሙሴን ላከላቸው፣ አወጣቸው። እነሱ ግን እንዲያውም ሙሴን እብድ ነህ ያሉት፣ ልታስደበድብ ነው አንወጣም። ከዛ ወጣቸው በኋላ መንገድ ላይ ኮሚቴ እያወጡ ሊደበድቡት የማያደርጉት ነገር አልነበረም። ለመመለስ ወደ ግብፅ ነው የሚሻለን፣ እዚህ በረሃ ላይ አመጥቶ ሊጨርሰን ምናምን እያሉት እና ግን እግዚአብሔር ግን ስቲል ባንቀበለውም ኪዳኑንም ባናከብር እሱ ግን ኪዳኑን አያፈርስም፣ ዘላለማዊ አምላክ ስለሆነ እና በዚህ ክፍል ላይ ይህን ባሉን ያው ሽርጉድ እያልን ነው። ማንኛውም ሰው ሽርጉድ ነው የሚለው። ይህን ባሉን ለማክበር እንዲያው እያሰባችሁ እስኪ ይህን እኔስ እንዴት ነው የማየው፣ ባሉንስ በእግዚአብሔር ቃል እንዴት አየዋለሁ በሚለው አይታችሁ ሐሳብን ብትሰጡበት ያው ግድ አይደለም። እንዲያው ዝም ብሎ ጥያቄ ነው። አይታችሁ መርምራችሁ አንሰላስሉት፣ እሰቡት። መመለስ ግድ አይደለም። ግን ያው እዚህ እኔም በተናገርኩት ሐሳብ ላይ ቃሉንም አይታችሁ በተሰማችሁ ላይ ግን ሐሳብ መስጠት ትችላላችሁ። በጣም ተባረኩ። ያው ባሉ ይሄን ነው የሚመስለው። እኔ በይትራግሹት በስሜት በቃ ልቤ በፍቅር እየዘለለ ነው ይሄን ባል። ምክንያቱም የእግዚአብሔር ባላት ነው፣ እንዲህ ሰው ፈጠር አይደለም። ብዙ ባላቶች እኮ አሉ በእስራኤል ውስጥ፣ ብዙ ባላቶች አሉ ሰው የፈጠሯቸው። ግን እነዚህ ግን የኔ አላቸው፣ ለያቸው። የኔ ባላቶች ሰንበት ስትመጣ በጣም ነው ልብ የሚዘለው። ምክንያቱም የኔ አላት በቃ ከዚህ ከሞኤድ ከሚባለው ውስጥ የተካተተች ስድስቱ ባላቶች የሚላቸው የተካተተች ስለሆነ ሸባትን ጭምርት በጣም ነው ማከብራት። ምክንያቱም በእግዚአብሔርን ቃል ከፍቼ በእግዚአብሔርን ቃል አስብባታለሁ፣ አርፋለሁ፣ ነፍሴ ታርፋለች እና ጌታን ስናስብ እኮ ሻባት ብቻዋን ረፍት አትሆንም እኮ። እየተጨነቅ በዲካዩን ሆነ ያምል ታሳልፋት ትችላለህ። አለመስራት ብቻ ማረፍ አይደለም። ረፍት፣ ውስጣዊ ረፍት፣ በቃ ውስጣዊ ሰላም በውስጣችን የምታመጣናት ብዬ በልቤ አምናለሁ። እና ሌላዎቹ እሳት አጠፍተው መኪና ቴሌቪዥን ዘግተው ምናምን እንደሚያደርጉት ባይሆንም እኔ በእነዚህ ባላቶች ጌታ የኔ ስላላቸው እግዚአብሔር የኔ ስላላቸው ብቻ በእነዚህ ባላቶች ላይ ስሜታዊ ሁኜ ነው ማከብረው። በጣም ተባረኩ። ይሄን ለማለት ነው። ብርክ በሉ። አሜን።